የመኪና መንገዳችን እንዲህ እየተሰራ ነው። ትርቁ በጣም በረጅሙ የተገነባ ይሄ ወደ ላይ ጉሃ ነው የሚታየው። ይሄ ማን ነው የሚባለው? አበላይ ላይ የሚሰራው መንገዱ ይሄን ይመስላል። ውሃ ወደ ላይ ዘላይ ይሄን ይመስላል መንገዱ። ዝቃ ጠባብ ያለች ነው። ይሄ ሲያልቅ ከዚህ ከላይ እየተናደ ይሰፋል። አሰራሩ በጣም ገራሚ። ይሄ ማብራቱ የቦከክሳ ይተላለፈላቸው። ውሃም አይጠፋም። ማብራት ብዙ ጊዜ አይጠፋም። ይሄ ከጉሃ ጋር አያያዝም ማብራቱ ሀገራችን ይሄን ይመስላል። መንገዱ ወደ ላይ እኮ በደንብ ተሰርቷል። መንገዱ ተጨማሪ ይሄ ውሃ ይሄ የውሃ ማጠራቀሚያቸው ነው። ውሃ ማጠራቀሚያው ይሄን ይመስላል። በመኪና መጥቶ ይሞላል። እዚህ ጋር ደግሞ የጭቃ ሲሚንቶውን መለወሻ ነው። እንደምታዩት በዛ እየተንሸራተተ ይሄንም እየገነቡበት ድንጋይ ድንግነቱ ሞልቷል። አገሩ ተዙ ፈለጥ እየተደረገ ይገነባል። እንግዲህ መንገድ ግንባታው ከወዲያኛው ቀጥሎ ይሄን ይመስላል። መንገዳችን አብሽር እየተሰራልን ነው። ያው መንገዱ አስቸጋሪ ስለሆነ እልፍ እየተባለ አስቸጋሪ ቦታው ላይ እንዲህ አይነት ግንባታ የውሃ መሸጋገሪያ ቱቦዎችን እየሰሩ ያሉት ለጊዜው። ጠባብ መንገድን ደግሞ እንደሱ እያሰፉት ነው። ዝጋ ትንሽ ስፋት የለውም በርግጥ የሚካበው ድንጋይ ውሃ ባሻገሪ ይመስላል። መንገድ ጠበብ ትላለች ትንሽ። ይሄ ደግሞ ማን ነው የሚባለው? መሳግ ደግሞ ይሄ መንገዱ የድሮ መኪና መንገድ ደግሞ ይሄ ነው መገንጠያው። ጠቧል እኮ እንዴት ሀገር እንደሄደ መሬቱ ገርሞኝ። ዝጋ የመሳግ የድሮ መኪና መንገድ መገንጠያ ደግሞ ደግሞ እንደዚህ ዝጋ ፕላን አልቀየረውማ። ይሄ ደግሞ ከቢስቲማ ወደ ሀይቅ ስንመጣ የቀረጽኩት ነው። መንገዳችን በዚህ መልኩ ከዳርና ዳር የውሃ ፍሳሽ እንደዚህ ተገንብተዋል። መንገዱ ራሱ እንደዚህ ጥርት ያለ በጣም ሰፊ ሆኖ በደንብ አሰርተውታል። እንግዲህ መንገዳችን በዚህ መልኩ እየተሰራ ነው። አብሽሩ። ብዙዎቻችን ከሀይቅ ጭፍራ ያለ መንገድ ተጀምሮ ያቆመ ምናምን የሚመስለን አለ፣ ግን አላቆመም።
የተሰራ ነው። ልፍ ልፍ እያለ ያው መንገዱ በጣም አስቸጋሪ ስለሆነ ከዛም አንጻር ከሰላሙም አንጻር ለዛ ነው የተጓተተው እንጂ የተሰራ ነው። አብሽሩ። ወደዚህ ደግሞ ወደ ሀይቅ ጠጋ ብለን ባህሩንም ጭምር ያዝ አድርጌዋለሁኝ። በጣም ነው የሚያምረው መንገዱ። በተለይ ከሀይቅ ቤስቲማ በጣም እየተሰራ ነው ያለው። በጣም መንገዱ ማመች ነው። ትንሽ ከቤስቲማ ወደታች ያለው መንገዱን በጣም ስለማይመችም ገደላ ገደል ስለሆነ ብዙ ግንባታ ምናምን ቦታዎች ገደላ ገደሎችን መጀመሪያ እንዳሳየኋችሁ እንደዛ እየተገነባ ስለሆነ ነው እንጂ እዛም እየተሰራ ነው። ግን ከሀይቅ ብስቲማ መንገዱም ሜዳነትም ስላለው ለመስራት ቀለል ያለ ይመስለኛል እና በደንብ ሰርተውታል። ያው ትራንስፖርት ከድሮውም ጀምሮ ከሀይቅ ወደዛ የትራንስፖርት እጥረት አለ። አሁንም እንደዛው ነው። መንገዱ ቢስተካከልም በብዛት ባጃጅ ናቸው ያሉት። አማራጭ ሲጠፋ ያው ብዙ ሰው በባጃጅ ነው የሚሄደው። በነገራችን ላይ ኑሮ ውድነት ይባላል እንጂ ኢትዮጵያ ላይ ሰው ብር አለው ብዬ ነው የማስበው። ምክንያቱም ባስ መጠበቅ ሰዓት እንትን እያሉ በባጃጅ 300 ብር 200 ብር እየከፈሉ የሚሄዱበት መንገድ በጣም ይገርመኛል። ባስ ቁጭ ብለው ላለመጠበቅ ማለት ነው። እስከሚሞላ ላለመጠበቅ። ድሮ እስከሚሞላ ጠብቀን ቀስ ብለን ምናምን እንሄዳለን ፈለግንበት ቦታ። አሁን ላይ ግን በቃ በአፋጣኝ በአቋራጭ በባጃጅ ለመሄድ ሰው የተባለውን ከፍሎ ይሄዳል። እሱ ላይ በጣም ገርሞኛል። ሰው ብር አለው እያልኩኝ እንዳስብ አድርጎኛል። እና መንገዳችን እንግዲህ እንዳሳየኋችሁ ነው። አካባቢያችሁንም እዚያ አካባቢ ያላችሁ በደንብ ታውታላችሁ። አገሩ ትንሽ ዝናብ ስለሌለ አሁን ድርቅ ስለሆነ ለዛ ነው እንጂ በጣም ነው የሚያምረው። ማን እንደ ሀገር አየሩ ሁሉ ነገሩ ማን እንደ ኢትዮጵያ እርጣጥቡ እስኪ በድርቅ ሰዓት ራሱ እርጣጥብ ምንም አይጠፋም። አረብ ሀገር አቧራ ብቻ እንጂ ምን አለ። ሀይቅ ደግሞ ኢንሻአላህ አዲስ የተመረቀውን የባህር ዳርቻውን ግንባታ ጽድት ያለ እንትና አሰራሩ በቀጣይ ሄድና አሳያችኋለሁ። የምርቃቱን አይቼው በጣም አስቀንቶኛል። እስካሁን ሄጄበት አላውቅም። አልተከፈተም ብለውኛል። ሲከፈት ኢንሻአላህ ትንሽ ሄድ ብዬ ዘና አላለሁኝ። ሀይቅ አስጎበኛችኋለሁ ማለት ነው። እንግዲህ አሁን በባጃጅ እየሄድን ነው። እዚህ ደግሞ አንቀር ካላሳያችሁ እስኪ የባቡሩ ሀዲድ ቆይቷል እንደዚህ ተቆመ። እሱም መስራታቸውን አቁመዋል መሰለኝ ከጦርነቱ በኋላ። አንቀር ላይ ደርሰናል። ይህን ይመስለዋል ሀገራችን ለናፍቃችሁ። መስከረምና ጥቅምት ነው በጣም እሸቱ ምኑ ደርሶ በጣም የሚያምረው ሀገራችን። መስከረምና ጥቅምት ላይ በጣም ውብ ይሆናል። አሁን ላይም ምንም አይልም። ብላጊ ዝናብ ቢዘንብ በተለይ በጣም ያምራል። እና መንገዳችን ይሄን ይመስላል። እየተሰራ ነው። አብሽሩ። ያው የመንገዱ አስቸጋሪነት ቦታው አስቸጋሪ ስለሆነ ጊዜ ይወስዳል። ከዛ አንፃር ነው እንጂ በጣም እየሰሩ ነው ያሉት።
በሌላ ቪዲዮ እስከምንገናኝ ሰላም።